ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በቀጠናችን ወቅታዊ ሁኔታዎች ላይ በእጅጉን ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት በሕገ መንግስታዊ የጊዜ ገደብ መቆም የለበትም በሚል የትራምፕ አመራር ከኮንግረስ አባላት ጋር የገባበትን ከፍተኛ ፍጥጫ በመጀመሪያ እንመለከታለን። በመቀጠል በሊባኖስና በእስራኤል ድንበር ግለቱን አብሶ የቀጠለውን አስከፊ ጦርነትና በፋይበር ኦፕቲክ የሚመራው የድሮን ጥቃት በእስራኤል ሰራዊት ላይ የደቀነውን ከፍተኛ ፍርሃት የምንዳስስ ይሆናል። እንዲሁም በአሜሪካና በኢራን መካከል በፓኪስታን አማካኝነት የሚደረገው ድርድር ለምን በትራምፕ ዘንድ ተቀባይነት እንዳጣ በጥልቀት እንመለከታለን። ከዚህም በተጨማሪም የሩሲያ አፍሪካ ሊጊዮን በምዕራብ አፍሪካዊት ሀገር ማሊ ያለውን ይዞታ ለማጠናከር በእጅጉን እያባባሰ የቀጠለውን ያልተጠበቀ ከባድ እንቅስቃሴ የምንዳስስ ይሆናል። በመጨረሻም በሱዳን ዳርፉር የቀጠለውን አሰቃቂ የንጹሃን እልቂትና አሁናዊ የጎረቤታችን የሱዳን አጠቃላይ የሰላም ሁኔታ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ሁልጊዜ እንደምንለው ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በዋሽንግተን የጦርነት ስልጣንን በተመለከተ ህጋዊና ፖለቲካዊ አስፈሪ ፍጥጫ ነግሷል። ዛሬ 18 ሚያዝያ 24 ቀን ፕሬዝዳንት ትራምፕ በኢራን ላይ ለጀመሩት ወታደራዊ እርምጃ ከኮንግረስ ፍቃድ እንዲጠየቁ የተቀመጠው የ60 ቀናት ገደብ ቢጠናቀቅም ፕሬዝዳንቱ ግን ይህንን ህገ መንግስታዊ ሲሉ ውድቅ አድርገውታል። ባለፈው ሳምንት ዋይት ሃውስ በሰጠው መግለጫ የተኩስ አቁም ስምምነቱ የጊዜ ቆጣሪውን ያቆመዋል ቢሉም ዲሞክራቶች ግን ጦርነቱ በይፋ አልቆመም በሚል ፕሬዝዳንቱ ስልጣናቸውን የተገበሩ ነው በማለት እየተቃወሙ ይገኛሉ። ይህ ፍጥጫ አሜሪካ በቀጣይ በኢራን ላይ ለምትወስደው እርምጃ ትልቅ የቤት ውስጥ እንቅፋት እንደሚሆንባት በብዙሃን ዘንድ የተጠቆመ ይገኛል። ወደ ሁለተኛው ነጥባችን ስንሸጋገር በሊባኖስና በእስራኤል ድንበር የተጀመረው አዲስ የድሮን ቴክኖሎጂ ጥቃት የእስራኤልን መከላከያ በእጅጉን ግራ አጋብቶታል። በተለይ ባለፉት ጥቂት ቀናት ሂዝቦላ በፋይበር ኦፕቲክ ገመድ የሚመሩ ጥቃቶችን መሰንዘር መጀመሩ የእስራኤል የራዳርና የኤሌክትሮኒክስ የጥቃት መቃወሚያዎችን ከጥቅም ውጪ እንዲሆኑ አድርጓቸዋል። ትላንት ብቻ በሰሜን እስራኤል በደረሰው ጥቃት ከ12 በላይ ወታደሮች መጎዳታቸውን ተከትሎ የእስራኤል ጦር አዛዦች ጥቃቱ ወደ ሊባኖስ ጥልቅ ክፍሎች እንዲስፋፋ ትዕዛዝ ሰጥተዋል። ይህ አዲስ ያልተጠበቀ የድሮን ቴክኖሎጂ ጦርነት እስራኤል በደቡብ ሊባኖስ የነበራት ወታደራዊ የበላይነት ጥያቄ ውስጥ እየከተተው ይገኛል። ወደ ሶስተኛው አቤት ጉዳያችን ስንመጣ በአሜሪካና በኢራን መካከል የሚደረገው ድርድር ከባድና ባልተጠበቀ ውዝግብ ውስጥ ወድቋል። ምንም እንኳን ፓኪስታን የሁለቱን ሀገራት መልእክት በማመላለስ ሰላም ለመፍጠር ከፍተኛ ጥረት ያደረገች ቢሆንም ፕሬዝዳንት ትራምፕ ግን ከኢራን በቀረበው የድርድር ሰነድ ደስተኛ አይደለውም በሚል አልተቀበሉትም። ትራምፕ ለዚህ ምክንያቱ የኢራን መሪዎች በመካከላቸው የከፋ ክፍፍል ስላለባቸውና ወጥ የሆነ አቋም ስለሌላቸው ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቂኝ በተለያዩ ሀገራት በኩል ድርድሩ እንዲደረግ ስልታዊ ጥረቶችን ቢያደርጉም ዋይት ሃውስ ግን ኢራን የኒውክሌር ፕሮግራም ሙሉ በሙሉ ካላቆመች ማዕቀቡን እንደምትቀጥል አስታውቃለች። ወደ አራተኛው አቤት ጉዳይ ስንመጣ በምዕራብ አፍሪካ የማሊ ሉዓላዊነትና የሩሲያ ጣልቃ ገብነት አዲስ መልክ የያዘ ይገኛል። ቀደም ሲል ቫግነር በመባል የሚታወቀውና አሁን አፍሪካ ሊጊዮን ተብሎ የተዋቀረው የሩሲያ ጦር በማሊ ዋና ከተማ ባማኮ ዙሪያ ያለውን ይዞታ ለማጠናከር ሰፊ እንቅስቃሴ እያደረገ ይገኛል። ይህ እርምጃ የመጣው የአዝዋር ታጣቂዎች በሰሜናዊ የማሊ ክፍል ጥቃቶችን ከማጠናከሩ በኋላ ሲሆን ሩሲያ ለአፍሪካ መንግስታት የምትሰጠው ወታደራዊ ድጋፍ ከምዕራባውያን ጋር ያላትን ፍጥጫ ይበልጥ አጋግሎታል። ይህ ሁኔታ በምዕራብ አፍሪካ ያለውን የጸጥታ ስጋት በእጅጉን አሳሳቢ ያደረገው ይገኛል። ወደ መጨረሻ ጉዳያችን ስንመጣ በጎረቤታችን ሱዳን የንጹሃን ደም መፍሰስ በእጅጉን ተባብሶ ቀጥሏል። በምስራቅና ሰሜን ዳርፉር በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል የተጀመረው አዲስ የከባድ መሳሪያዎች ድብድብ የዳርፉር ከተሞችን ወደ ፍርስራሽነት እየቀየረው ይገኛል። ባለፉት 48 ሰዓታት ውስጥ ብቻ በደርዘን የሚቆጠሩ ሰላማዊ ሰዎች መገደላቸውንና በሺዎቹ የሚቆጠሩ ደግሞ ወደ ጎረቤት ሀገራት መሰደዳቸው ተገልጿል። ሱዳን ያለችበት የጦርነት አዙሪት በቅርቡ የማይቆም ከሆነ በቀጠናው ላይ የሚያስከትለው ሰብአዊ ቀውስ ከቁጥጥር ውጭ ሊሆን እንደሚችል ተመጣጣንክሮ እያስጠነቀቀ ይገኛል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን 5 አበይት ጉዳዮች እንዳሰናል።
በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውን ሐሳብ አስተያየት ከታች በኮሜንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።